የሉቃስ ወንጌል ምዕራፍ 9 ላይ ከቁጥር 57 ጀምሮ እስከ ቁጥር 62 ድረስ ያለውን በጌታ በኢየሱስ ክርስቶስ ስም አነባለሁ። በመንገድ ሲሄድም ኢየሱስን ማለት ነው ኦብቪየስሊ በመንገድ ሲሄድም አንድ ሰው ቀርቦ ወደምትሄድበት ሁሉ እከተልሃለሁ አለው። ኢየሱስም ቀበሮች ጉድጓድ የሰማይ ወፎችም ጎጆ አላቸው፣ የሰው ልጅ ግን አንገቱን እንኳን የሚያስገባበት የለውም አለው። ሌላውን ሰው ግን ተከተለኝ አለው። ሰውየውም ጌታ ሆይ አስቀድሜ ልሂድና አባቴን ልቅበር አለው። ኢየሱስም ሙታናቸውን እንዲቀብሩ ተዋቸው፣ አንተ ግን ሄደ የእግዚአብሔር መንግሥት ስበክ አለው። ሌላ ሰው ደግሞ ጌታ ሆይ መከተልስ እከተልሃለሁ፣ ነገር ግን ልመለስና መጀመሪያ የቤቴን ሰዎች እንድሰናበት ፍቀድልኝ አለው። ኢየሱስ ግን እርፍ ጨብጦ ወደ ኋላ የሚመለከት ሰው ለእግዚአብሔር መንግሥት የተገባ አይደለም አለው። ሉቃስ ወንጌል ምዕራፍ 9 ላይ ያለ የእግዚአብሔር ቃል ክፍል ነው አብረን ያነበብነው። ሉቃስ ወንጌል ምዕራፍ 9 ላይ ከቁጥር 57 አካባቢ ጀምሮ እስከ ቁጥር 62 ድረስ እንደዚህ አይነት ምዕራፎች አሉት። በብዛት የምታገኙት ሉቃስ ወንጌል ላይ ነው። በጣም ረጃጅም 60 ቁጥር 70 ቁጥር ያላቸው ምዕራፎች የምታገኙት በሉቃስ ወንጌል ላይ ነው። በጣም በብዛት የምታገኙት ሉቃስ ወንጌል ላይ ነው። ያው የአዲስ ኪዳናችን ትልቁ መጽሐፍ እንደሆነ በጣም ብዙ ጊዜ አብረን ስለምንካፈል ማለት ነው። በጣም ረጅም መጽሐፍ ነው። ዛሬም ደግሜ ምናልባት እንድታስታውሱት ይሄ ወንጌል በጣም በሳይዙ ትልቅ ወንጌል ነው። ወንድማችን ወንጌላዊው ሐኪሙ ሉቃስ ቴዎፍሎስ ስለተባለ ግሪክ ሀገር ከበርቴና ባለስልጣን ለነበረ ሰው የጻፈው ወንጌል ነው። ስለዚህ የመጽሐፉ የመጀመሪያ አድማጭ ወይንም የመጽሐፉ የመጀመሪያ ተደራሲ ግለሰብ ነው ማለት ነው። ግለሰብ ነው፣ በግሪክ ሀገር የሚኖር ከበርቴ ነው። ቀጥሎ ደግሞ ባለስልጣን አይነት ነው። ምክንያቱም ሲጽፍለት ክቡር የሚል ከፊት ስለሚያስገባ የተከበረ አንድ ሃየር ኦፊሻል የሆነ አይነት ሰው እንደሆነ ዝም ብሎ ስታዩት ታገኛላችሁና በጣም ረዘም ያለ በጣም ብዙ አቴንሽን የሚፈልግ ረዘም ያለ ወንጌል ነው የሚጽፍለት። አይ ቲንክ በጣም አድማጭ ይመስለኛል። ቴዎፍሎስ በጣም አድማጭ ይመስለኛል። ምክንያቱም ረጃጅም 2 መጽሐፍ ስለሆነ የጻፈለት። ቴዎፍሎስ የሉቃስን 2 መጽሐፍ ካነበበ የአዲስ ኪዳናችንን 27% አንብቦታል። ባይዘው ምን ያህሎቻችሁ የአዲስ ኪዳንን 27% እንዳነበባችሁ አላቅም። እጃችን ላይ የሁሉ መጽሐፍ እያለ ቴዎፍሎስ ግን ኦሬዲ 2ቱም ተነቦለታል። እንዲያነበው ብቻ ሳይሆን እንዲነበብለትም አይነት አድርጎ ስለሆነ ትረካውን ያስቀመጠው ጅም መጽሐፍ ነው ማለት ነው። እና 24 ምዕራፍ አለው 1151 አካባቢ ቁጥሮች የተሸከመ ወደ 25944 ቃላት ያሉት